ለምን ሰለሙ ብለው ነው ጥቃት ያደረሱባቸው። ተመልከቱ ሙስሊም ማለት ይሄ ነው። ሱብሃንአላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ ሰላም እዝነትና በረከት በያላችሁበት የዓለም ጥግ ዳር ድንበር ድረስ መሐመድ ነኝ። ዛሬም ወደ እናንተ አሪፍ ያልኳችሁ ቪዲዮስ ጀምጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ነባር ከነበራችሁ ደግሞ ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ ያ ጀማ ወላሂ ወጣትነታችንን አናባክም። ወጣትነታችንን ባልሆነ ቦታ አንጨርሰው። ወላሂ ወጣትነት የተጎዳው ወጣቶች ወንዶቹ ላይ ነው። ሴቶቹ ደግ ናቸው። እንደው ሁሉም ንጹህ ናቸው ባንል ይሻላል። መስጊድ እንኳን ይመጣሉ። ሰው አየን አላየን ሀያ እንኳን አላቸው። አረ ወንዱ ተበላሽቷል። ያ ጀማ ወላሂ አላህን እንፍራ። ወጣትነታችን እንጠቀምበት። ቂራአት እንቅራበት። ሐቅ እንስራበት። ወደ ሐራም አንሂድ። ወደ ዝሙት፣ ወደ ሺሻ፣ ወደ ሱስ ነገሮች አንግባ የሚለው እዚህ ላይ አቆማለሁኝ። አላህ እኔም በተናገርኩት ሁላችንም እንጠቀም አላህ ያድርገን። እኔንም ስራዬን ኢኽላስ ያድርግልኝ፣ እናንተንም ደግሞ በሰማችሁት የምትጠቀሙ አላህ ያድርገው። ሁላችንንም ሂዳያውን አላህ ይስጠን። ሁላችንንም ሂዳያውን አላህ ይስጠን። ወጣት ስንለብል ወጣቱ ላይ ብቻ አይደለም፣ ሁሉም ሂዳያውን አላህ ይስጠውላለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁላችንም በወጣትነታችን በተለይ በእኛ እድሜ ያላችሁ ሰዎች ተናከር ይገባል። ሁላችንም ወደ ቂራአት ልንመጣ ይገባል። ተመልከቱ ሙስሊም ማለት ይሄ ነው። ሱብሃንአላህ። ይሄ ታዳጊ ፓለስታናዊ በቅርቡ በወራሪዋ እስራኤል እጅግ በሚያሳዝን ሁኔታ ተገለዋል። ያ አይደለም የሚያስገርመው፣ ከጀናዛው አጠገብ የተገኘው ወረቀት እጅግ መነጋገሪያ የሆነና ብዙዎችን ያስደመመ ሆኖ ተገኝቷል። እስከ መጨረሻው ተከታተሉኝ። በወረቀቱም ላይ የተገኘው አንድ አብዱል ከሪም ከሚባል ጓደኛው 1 ሸቅል እንደተበደረና ያ ማለትም በፓለስታይን የገንዘብ መገበያያ ስም ነው ሸቅል 1 ብር እንደተበደረና ያንን ብር እንዲከፍሉለት ይጠይቃል። እሱ ብቻ አይደለም፣ ለጓደኞቹም እጅግ በጣም ወሳኝ መልእክት አስተላልፈዋል። ጨዋታችሁን እንዳታቆሙ፣ መጫወታችሁን እንዳታቆሙ፣ ቁርአን መቅራታችሁንም እንዳታቆሙ፣ በተደጋጋሚ ቁርአንን ቅሩ ብሎ ይናገራል። ሱብሃንአላህ። ይሄ ነው ድንቅ ተግባር። እምነትህና ባህልህ ፈጣሪን እንድትፈራ ሲያደርጉ እስከ መጨረሻው ድረስ ለሱ ትጠነቀቃላችሁ። ይሄ ነው እጅግ በጣም መነጋገሪያ የሆነው ድንቅ ስራ። ማሻአላህ ያለች ኮሜንት አስቀምጡ። በደንብ ኮፒ ሊንክ ሼር ፖስት ያደርጋችሁ አዳርሱት። አላህ ይዘንለት፣ አላህ ይዘንለት። እንግዲህ ለኛም ለሱም አላህ Subhanahu Wa Ta'ala ጀነተል ፊርደውስን ይወፍቀን። አላህ Subhanahu Wa Ta'ala ደግሞ እንደዚህ አይነት ወጣቶችን አላህ ያብዛልን። ሁላችንም የሰውዳ ካለብን መዝግበ ማስቀመጥ አለብን። ሙስሊም ለሆኑት ወንድሞችና እህቶቼ ደግሞ በቃ ለሚሰልሙት ሰዎች ጥሩ እገዛ ቢያደርጉ ጥሩ ነው ማለት ቢያሳውቁ፣ እስልምናን ቢያሳውቁ። ማሳወቅ ካልቻሉ ደግሞ ትችት የሚባል ነገር አለና ያን ነገር ቢያቆሙ ደስ ይለኛል። በቃ ማበረታታት ባይችሉ እንኳን የሆነ ለብር ብለው ነው የሚሰልሙት፣ ለወንድ ብለው ነው የሚሉት ነገር ደስ አይልምና በቃ እኛ ሐቅም ብለን ነው አላህም ብለን ነው እንጂ ብዙ ነገር ጥልና የምንመጣው ወደዚህ ዲን ስንመጣ ብዙ ነገሮች ፈተናዎች የሚደርሱብን አላህም ብለን ነው፣ ነገ ጀነት አለ ብለን ነው እንጂ ምንም ነገር ብለን አይደለም። አላህ ከእንግዲህ እነሱንም እኛንም ያጽናን። ነገር ግን አንዳንድ ወንድሞችና እህቶች በማይሆን መንገድ እየተረዷቸው እነሱ አላህ Subhanahu Wa Ta'ala ኢስላምን ብለው ወደዚህ ወደ ኢስላም ሲመጡ ነገር ግን አንዳንድ ሰዎች ጥፋት ያጠፋሉ። እናንተ የሰለማችሁት ለወንድ ብላችሁ ነው፣ ለብር ብላችሁ ነው የሚል አመለካከት ይዘው እነሱ ላይ ጫና ያድርጉባቸዋል። ጫና ማድረግ የለብንም። እስልምናን እንዲወዱት እንጂ እንዲጠሉት አድርገን ባህሪያችንን ማክፋት የለብንም። ለምን ሰለሙ ብለው ነው ጥቃት ያደረሱባቸው። ጅማ ዞን ላይ ምንድነው እየተፈጠረ ያለው? ጅማ ዞን ገትራ ከተማ ላይ አንድ እናትና ልጅን ጨምሮ 3 ሰዎች ወደ እስልምና ይገባሉ። ከዛ በዚያው ምሽት የሰለምቴ ቤቶች ላይ የእናትና ልጅ እንዲሁም ሌሎችም ሰለምቴ ቤቶቻቸው ላይ እነሱ ላይም ጭምር ጥቃት ይደርስና የተጎዱ ሰለምቴ ወንድሞቻችን ወደ ሆስፒታል ይወሰዳሉ። እነዚህን ወንጀል የፈጸሙ ግለሰቦች ደግሞ ሙስሊሙ ማህበረሰብ እንዲሁም ሌሎችም መጅሊሱም ተጨምሮበት በህግ ቁጥጥር ስር እንዲውሉ ይደረጋል። ግን ወዲያውኑ ተፈቱ። እነዚህ ወንጀለኞች በተፈቱ በዚያው ምሽት አሁንም ድጋሚ ጥቃት ተፈጸመ በእነዚሁ ሰለምቴዎች ላይ ማለት ነው። አሁንም ሙስሊሙ በትዕግስት ህግን ተከትሎ የህግ አካላትን እያነጋገረ ባለበት ሌሎች ሙስሊም ጠል የሆኑ የህግ አካላት ግን ምን አደረጉ? ከ45 በላይ ሙስሊሞችንና እንዲሁም እዚህ ጋር የምትመለከቷቸውን አንድ እናትና ልጅ ሰለምቴዎችን እስር ቤት አስገቡ። ለምን ሰለሙ? ለምን ወደ እስልምና መጡ? ለምን መርጠው ሄዱ ነው? ይሄ እኮ ግልጽ እኛ ፕሮቴስታንት ነን
መንግስት የሚለውን የሃይማኖት እኩልነት የሚያፈርሱ በመንግስት መስሪያ ቤት ውስጥ የተሸገሸጉ እንደዚህ አይነት ጽንፈኞች ናቸው እያስቸገሩ ያሉት እኮ። መንግስት እዛ የሚለው ሌላ፣ እነሱ እዚህ የሚፈጽሙት ሌላ። ያለምንም ቅድመ ሁኔታ መጀመሪያ ሙስሊሞች ይፈቱ፣ ከዛ ወንጀለኞች ወደ እስር ይግቡ። በጣም አሳፋሪ ተግባር ነው። ከእንግዲህ ሃይማኖት የግል ነው። ማንኛውም ሰው መርጦ መግባት የሚችልበት ሃይማኖት እያለ ማንኛውም ሰው ወደ ፈለገው ሃይማኖት ሄዶ ማምለክ ይችላል። ነገር ግን አሁን ላይ እየተካሄደ ያለው በዳዮችን ፈቶ ተበዳዮችን መልሶ ማሰር ተገቢ ነው እያላስብም። ሃይማኖት ስለቀየሩ ብቻ መታሰራቸው በጣም አጸያፊና ዘግናኝ የሆነ ተግባር ነው። እንዴት በዚህ ደረጃ የሰው ልጅ ይረክሳል? የመንግስት መስሪያ ቤት ሆኖ እንዴት ግለሰብ ተኮር የሆነ ጥቃት ይፈጸምባቸዋል? አብዛኞቻችሁ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ መረጃ ሲኖራችሁ፣ የተወሰናችሁት ደግሞ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተሳሳተ መረጃ ነው ያላችሁ። ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተሳሳተ መረጃ ያላችሁ ሰዎች ዛሬ እስቲ ወደ ታሪክ ልውሰዳችሁ። ልክ እንደናንተ የተሳሳተ መረጃ ስለነበራቸው ስለ 3 አረቦች ልንገራችሁ። አንደኛው ገጣሚ ሲሆን፣ ሁለተኛው ደግሞ የሀገር ሽማግሌ ነበር፣ ሶስተኛው ደግሞ የአእምሮ ሐኪም ነበር። ከገጣሚው ታሪክ ልጀምርላችሁ። ገጣሚው የሌላ ሀገር ሰው ነበርና ወደ መካ ይመጣል። ወደ መካ በሚመጣበት ሰዓት የመካ ሽማምንቶችን ያገኛቸዋል። የመካ ሽማምንቶች ገና ከመግባቱ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም የተሳሳተ መረጃ ይነግሩታል። የተሳሳተ መረጃ ከሰጡት በኋላ እንዲህ ይሉታል፣ መሐመድ የሚባል ሰው አለ፣ ገጣሚ ነው ይሉታል። እና በግጥሞቹ ያፈዝሃል፣ እናም እንድትሰልም ያደርግሃል ይሉታል። እና መሐመድ የሚባልን ሰው ማዳመጥ የለብህም ይሉትና የጆሮ ጥጥ ይሰጡታል። መሐመድ የሚባል ሰው አጠገብም ካለፍክ ጆሮህን ያዝ ይሉትና ይሸኙታል። በዚህ ሰዓት ወደ መካ ከተማ በሚገባበት ሰዓት ይሄ ገጣሚ የሆነ ነገር ጭንቅላቱ ላይ ይመላለሳል። መሐመድ የሚባል ሰው ገጣሚ ከሆነ እኔም ራሴ ገጣሚ ነኝ፣ ለምን ግጥሞቹን አዳምጬ ፍርድ አልሰጠውም? ይልና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ይሄዳል። እና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ይሄድና ንግግራቸውን ማዳመጥ ይጀምራል። እና ነቢዩን ሰለላሁ ዐለይሂ ወሰለም ንግግራቸውን ባዳመጠ ጊዜ በህይወቱ ሰምቶ የማያውቃቸውን ቃላቶችን ነበር የሰማው። እና ይሄ ገጣሚው ባለ ታሪክ እንዲህ ይላል፣ በህይወቴ ሰምቼ የማላውቀውን ቃል ነው በነቢዩ ሰለላሁ ዐለይሂ ወሰለም የሰማሁት ይላል። ገጣሚ እንደመሆኔ ግጥምን አውቀዋለሁ ይላል። ነቢዩ ሰለላሁ ዐለይሂ ወሰለም የሚያወሩት ደግሞ ምንም ግጥም አይደለም ይላል። እናም ከነቢዩ ሰለላሁ ዐለይሂ ወሰለም እጅ ሰልሞ ይመለሳል ማለት ነው ይሄ ገጣሚ። ወደ ሁለተኛው ባለ ታሪክ ደግሞ ስወስዳችሁ የሀገር ሽማግሌ ነበር፣ ሁሴን ይባላል። እና የሆነ የጎሳ ሽማግሌና የተከበረ ሰው ነበር። የአረብ ሽማምንቶች በአንድ ነገር ይስማማሉ። መሐመድ የእኛን ንግግር ሊሰማ ስላልቻለ፣ የሀገሩን ሽማግሌዎች ሊሰማ ስላልቻለ ምን የሌላ ጎሳ ሽማግሌ አንልክበትም ይሉና ይስማሙና ሌላ ጎሳ ሽማግሌ ጋር ይሄዳሉ። እንዲህም ሲሉ ይነግሩታል፣ መሐመድ የሚባል ሰው ሃይማኖታችንን አዋረደብን፣ የጣዖት አምልኮን እየከለከለን ነው፣ 360 ጣዖቶቻችንን እያዋረደብን ነው። እና መሐመድ የሚባለው የአባቶቻችንን ሃይማኖት እያዋረደብን ነው፣ የአባቶቻችንን ሃይማኖት ሊያጠፋብን ነውና እና አንድ መላ ማለት እንፈልጋለንና እንደ ሽምግልና ወደ መሐመድ እንላክህ ይሉታል ሁሴን። ይህ ሁሴን የሚባለው ሽማግሌ በሀገሩ የተከበረና በጎሳውም የተከበረ ሰው ነበርና ወደ ነብዩ ሰለላሁ ዐለይሂ ወሰለም ይልኩታል። ይህም ሁሴን የተባለ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም እንደ ሽምግልና ይሄዳል። ከዛም ከነቢዩ ሰለላሁ ዐለይሂ ወሰለም ንግግር ይለዋወጣል። ንግግር በሚለዋወጥበት ሰዓት የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ይማርከዋል። በህይወቱ ሰምቶ ማያውቃቸውንም ቃላቶች በነቢያችን ሰለላሁ ዐለይሂ ወሰለም ይሰማል። ወዲያው ነበረ ይህም ሽማግሌ ሰልሞ ወደ ቁረይሾች የተመለሰው እና ለሽምግልና የተላከውም ሰውዬ በነቢዩ ሰለላሁ ዐለይሂ ወሰለም እጅ ሰልሞ ይመለሳል። ወደ ሶስተኛ ባለ ታሪክ ደግሞ ወስዳችሁ የአእምሮ ሐኪም ስለነበረው ሰው ነው። ዲማድ ይባላል። ይሄ ሰው ትልቅ የአእምሮ ሐኪም ነበር። ለህክምና የተለያዩ ሀገሮች ይሄድ ነበር። በአረቦች ዘንድም በህክምና የታወቀ ሰው ነበር። አንዴ ወደ መካ ይመጣል። ወደ መካ በሚመጣበት ሰዓት የአረብ ሽማምንቶች የተሳሳተ መረጃ ስለ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ይሰጡታል። መሐመድ የሚባል ሰው ታሟል፣ አጋንንት ይዞታል ብለው ይነግሩታል። እንደዛውም ደጋሚ ነው ብለው በቅጥፈት ይነግሩታል። በዚህ ሰዓት ይሄ የአእምሮ ሐኪም እንዲህ ይላቸዋል፣ እኔ በአረቦች ዘንድ የታወቅኩኝ የአእምሮ ሐኪም ነኝ እና መሐመድ የሚባለውን ሰው ለምን እኔ ራሴ አላከመላችሁም ይላቸዋል። በዚህ ሰዓት የአረብ ሽማምንቶች ይስማሙና ወደ ነቢያችን ሰለላሁ ዐለይሂ ወሰለም ይልኩታል። ከዛም ይሄ ዲማድ የሚባለው የአእምሮ ሐኪም ወደ ነቢያችን ሰለላሁ ዐለይሂ ወሰለም ያመራል። ገና ወደ ነቢያችን ሰለላሁ ዐለይሂ ወሰለም በሚሄድበት ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም ሰላት ላይ ነበሩ። የነቢያችን ሰለላሁ ዐለይሂ ወሰለም ሰላት በጣም ነበር የማረከው። ሰላታቸውንም በሚጨርሱ ሰዓት ወደ እሳቸው ጠጋ ይልና ነቢያችን ሰለላሁ ዐለይሂ ወሰለም ንግግር ይለዋወጣል። ይህም ባለ ታሪክ እንዲህ ይላል፣ በህይወቴ ሰምቼ ማላቃቸውን ቃላት ነበር ከነቢያችን ሰለላሁ ዐለይሂ ወሰለም የሰማሁት ይላል። እንደዛም ምንም አይነት የስነ ልቦና ችግር አላየሁባቸውም ይላል። እንደዛም ከንግግራቸውም ላይ አንድም ግጥም አላገኘሁም ይላል። እንደዛም ድግምትን አውቀዋለሁ ይላል። ምንም አይነት በነቢያችን ሰለላሁ ዐለይሂ ወሰለም ድግምትን አላየሁም ይላል። በዛውም በነቢያችን ሰለላሁ ዐለይሂ ወሰለም እጅ ይሰልማል። ይህም ባለ ታሪክ ለታሪክ የሚቀመጥ ንግግርን ይናገራል።
ዘሐብቱ ሊኡዓሊጀ ሙሐመድን እኮ ለማከም ነበር የሄድኩትኝ ይላል። ነገር ግን ይላል እኔን ራሴ በንግግራቸው አከሙኝ ይላል። ከዛም በነቢያችን ሰለላሁ ዐለይሂ ወሰለም እጅ ይሰልምና ይመለሳል። እና እነዚህ ሶስቱም የተሳሳተ መረጃ የነበራቸው ሰዎች ወደ ነቢያችን ሰለላሁ ዐለይሂ ወሰለም በሚሄዱበት ሰዓት ሁሉም ሰልመው ነበር የተመለሱት። የአረብ ሹማምንቶችን በነቢያችን ሰለላሁ ዐለይሂ ወሰለም እንዲቀጥፉም ያደርጋቸው ሁለት ነገሮች ነበሩ። አንደኛው ምክንያት የነቢያችን ሰለላሁ ዐለይሂ ወሰለም ንግግር ነበር። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ሁሉም ሰዎች ልክ እንደ ፀጉር ማበጠሪያ ጥርሶች ሁሉም ሰዎች እኩል ናቸው የሚለው ቃል አረቦችን አስቆጥቷቸው ነበር። ምክንያቱም አረቦች ማለት ነው በእጃቸው ማለት ነው ብዙ ባሪያዎች ነበሯቸው በእጆቻቸው እና ከባሪያ ጋር እኩል መሆን አይፈልጉም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ግን የሰው ልጅ ባሪያ የለውም፣ ሰው ልጅ ሁሉ እኩል ነው የሚለው ንግግራቸው ከአረቦች ጋር ሊያጣላቸው ችሏል። ሁለተኛ ያጣላቸው ነገር ደግሞ ከአረብ ሽማምንቶች ጣዖትን አታምልኩ በሚሉበት ሰዓት ነበር። የአረብ ሽማምንቶች ደግሞ የአባቶቻቸውን ሃይማኖት ነበር የሚከተሉት። አረቦች ማለት ነው 360 ጣዖት የሚያመልኩት ነበራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በመጡ ሰዓት ግን እነዚህ 360 ጣዖቶች አያደርጉም። ሁሉንም ነገር የሚያደርገው ሁሉንም ነገር በዚህ ዓለም ላይ የሚያደርገው አንድ አላህ ብቻ ነው፣ አንድ አምላክ ብቻ ነው ያለው የሚለው ንግግራቸው ከአረብ ሽማምንቶች ሊያጣላቸው ችሏል። እናም የአረብ ሽማምንቶች በነቢያችን ሰለላሁ ዐለይሂ ወሰለም ሊቀጥፉባቸው ችሏል። እና ይሄ ነገር ማለት ነው አሁንም ድረስ ማለት ነው በነቢያችን ሰለላሁ ዐለይሂ ወሰለም ላይ የሚቀጥፉ ሰዎች አሉ ማለት ነው። እናም ማለት ነው የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ ቀጥታኛ ራሳችን ለማወቅ እንሞክራለን። በሰዎች ከማወቅ ይልቅ ራሳቸው የነቢዩን ሰለላሁ ዐለይሂ ወሰለም ታሪክ ለማወቅ ሞክሩላለሁ። ወሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ በሚገባና አሪፍ በሆነ መንገድ ነው የገለጸልን። አብዛኛው ሰው አሁን ላይ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰው በነገረው ነው እንጂ የሚሄደው ራሱ አንብቤ ለወቅ ምን አይነት ነብይ ናቸው ብሎ ማንም አያጣራም። ነገር ግን አሁን ላይ ሶሻል ሚዲያ ላይ በሚራገቡ ወሬዎች ብቻ በዛ ተመክተው አሁን ነብያችን ሰለላሁ ዐለይሂ ወሰለም ማንቋሸሽ ይዘዋል። አላህ Subhanahu Wa Ta'ala እነሱንም ሂዳያ ይስጣቸው፣ እኛንም አላህ Subhanahu Wa Ta'ala በዚሁ ያስላን። መልእክተኛው አለይሂ ሰላቱ ወሰላም ሲሰደቡ፣ መልእክተኛው አለይሂ ሰላቱ ወሰላምን ሲያንቋሽሹ እኛ ምን እናርግ? ባይዘው ከኛ በፊት ረሱል ምንድን ያረጉት? ከዛ በፊት ረሱል አለይሂ ሰላቱ ወሰላም ካራክተር አሳሲኔሽን የሳቸውን ስም የሚያጠለሽ በል እንደውም ከዛ በላይ የሳቸውን የዕለት ተዕለት ስራ የገነቡትን ኢስላምን ለማፍረስ በሁሉም አይነት ፖለቲካዊም፣ ኢኮኖሚያዊም፣ ማህበራዊም ስለንቦናዊም ጫና ሲያደርጉ ለነበሩት ምን አይነት ስትራቴጂ ነው አላህ የሰጣቸው? እኔ አንድ ነገር ልንገራችሁ ወንድሞቼ እህቶቼ፣ በተለይ በእድሜ የምትመስሉኝ ዘሸባብ የሆናችሁ ለዲናችሁ ፍቅር ያላችሁ አቃለው ለመልእክተኛው አለይሂ ሰላቱ ወሰላም አንከንዲሽናል የሆነ ተፈጥሯዊ ፍቅርና ክብር እንዳላችሁ አቃለሁ። ነገር ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው ዲል የምናደርገው? አሁን እኔ የህግ አካሄድን በተመለከተ እዚህ አላወራ፣ ምክንያቱም ከኔ የበለጠ በእውቀቱ በዘርፉ እውቀት ያላቸው ከኔ የበለጠ መናገር አቅጣጫ ማሳየት የሚችሉ ምሁራኖች ስላሉ እሱ የኔ ድርሻ አይደለም። የኔ ድርሻ ከቁርአን እይታ መጠቆም ማሳየት ብቻ ነው። እንደዚህ አይነት ነገር ሲፈጠር የመጀመሪያ ማወቅ ያለባችሁ ነገር ማንም ሰው እዚህ ምድር ላይ ምንም ያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው። ማንም ሰው አንድ ሁለተኛ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው። ዲናችንን አታክ ማድረግ፣ ረሱልን ማጥቃት፣ ካራክተር አሳሲኔሽን አላህ እኮ ቁርአን ውስጥ ማደለ ሳሂቡኩም ወማ ገዋ ወማ ሳሂቡኩም ቢመጅኑን እያለ እኮ ምላሽ ሲሰጥ አይተናል። ያ ማለት መልእክተኛው ኖረው አስበዋል እብድ ናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ። ቁርአን ውስጥ ተጽፏል፣ እያነበቡት ነው። በነገራችን ላይ በጣም ከባድ ነገር ነው። አሁን አንተ 10 ጊዜ አንተ እብድ ነህ ይሉሃል የሚል ጽሑፍ ተሰጥቶ ስታነበው እብድ ነህ ይሉሃል ይላል። እብድ ነህ ከባድ አይደለም? ከባድ ነው እኮ ግን ቁርአን ውስጥ አለ። ያ ማለት ምን መሰለህ? ትላንት አለ፣ ዛሬም አለ፣ ወደፊትም ይኖራል። አንተ ብልጥ ሆነ how I'm going to deal with this situation እንደዚህ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲል ማደርገው? በቃ እንዴት እንደምታደርገው ልንገር። ሱረቱ ጣሪቅ የሚባል ሱራ ታውቃላችሁ? ምን ይላል መሰላችሁ? ሱረቱ ጣሪቅ ላይ ለማንኛውም ኢነሁም የኪዱነ ከይዳ ይላል። እነሱ ያለማቋረጥ ሴራ ያሴራሉ። ከሴራቸው መካከል አንዱ ነብዩ ስም ማጠልሸት ነው አለይሂ ሰላቱ ወሰላም። ሰሉ ዐለ ነብይ። ያለማቋረጥ ከይዳ አላቸዋል። እና ምን ይሁን? ኢነሁም የኪዱነ ከይዳ
ትላንትም ዛሬም ወደፊትም ኢነሁም የኪዱነ ከይዳ ማዛ ነፍዐል እኛ ምን እናደርግ? ቆይ እናንተ የእናንተ ድርሻ ቆይ ነው ያለው አላህ። አትፍጨርጨር ቆይ ወአኪዱ ከይዳ I'm going to take care of it አላህ ነው ያለው። አላህ ነው ያለው ኢነሁም የኪዱነ ከይዳ ያ ረሱላህ አንተ መልእክተኛ ለከይድ ተዘጋጅ አላላቸውም። ቆይ አንተ ወአኪዱ ከይዳ እኔ የነሱን ሴራ የሚያፈርስ እቅድ አለኝ አለ። ታዲያ መልእክተኛው ምን ያድርጉ? ፈመሂል الكافرين امهلهم رويدا። በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው በጣም ነው አላህ ሪላክስ የሚያደርጋቸው። ለካፊር ትንሽ ጊዜ ስተዋል ሪላክስ ያርጓል። እኛ ፋታ አንሰጥማ። ለምንም ነው ፋታ አንሰጥም። ሪላክስ በልና ከዛ ከሱረቱ ጣሪቅ በኋላ የሚመጣው ሱራ ምንድነው? ማን ነው እስቲ የቁርአን ፒኤችዲ ያለው የሚነግረኝ? ሱረቱ ጣሪቅ እንዳለቀ ማን ሱራ ነው የሚመጣው? አዕላ ሱረቱል አዕላ አይደል? አዎ بعد سورة الطارق تأتي سورة الأعلى وتقول بسم الله الرحمن الرحيم سبح اسم ربك الأعلى የዛሬው አስተምሮት ልቡ ነው። ይሄን ነው ይዘልኝ የምትሄደው። سبح اسم ربك الأعلى لماذا ربنا جل وعلا قال لنبي عليه الصلاة والسلام سبح اسم ربك الأعلى؟ لمن بتسبيح جمرة؟ لمن بحمد يجمر؟ الحمد لله بلو لمن يجمر؟ لمن بتسبيح جمرة سورة الأعلى؟ زنبلو كويد الله إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. الناس سيرا ياسيرونو بانت سمنيات ألشونو أنت كم تدرجون أجر مكاكل أندو تسبيح نو what تسبيح تسبيحን እንዴት እንደበሉ ልንገር እንዴት እንደበሉሽ ረመዳን አንድ ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እከፍ እና ተስቢህን በሉ እላለሁ። ዚክርን በደንብ ነው ይበሉ። ሸይጣን ይወል በጣም ሲስተማቲክ ነው። ወታደሮች አሉት ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥቷቸው ነው የሚሄደው። እና የሚያሳዝነው እኛ መሸወዳችን ቀላል በሉን እንዴ ያ ሐቢቢ ያራዳውን እንጂ ነቃበል። አላህ ያለው ሰብህ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይወል ረሱሉን ሲሳደቡ አንተም ስትሳደብ ስትምናምን ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን፣ ህጋዊ አካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽን አይባልም። እሱ ዲንም አይደለም። ተስቢህ አድርግ ያ ሐቢቢ። ያው ኡስታዝ ከእንግዲህ ትልቅ መልእክትን ያስተላለፉልን ረመዳናችንን በጣም ነው ያበላሹብን ያከሸፉብን። እነሱም አላህ ሱብሓነሁ ወተዓላ ብቻ አላህ የእጃቸውን ይስጣቸው። ወሊመን ኻፈ መቃመ ረቢሂ ጀነታን ፈቢአይ አላኢ ረቢኩማ ቱከዚባን ዘዋታ أفنان فبأي آلاء ربكما تكذبان የዛሬው ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።